ጎረቤቶቻችን ሁላ ባጃጅ ገዛላችኋለሁ፣ መኪና ገዛላችኋለሁ። ብር በጥቅሉ ብር እንደሚለቀም እንደ ሀዛት። ሰላም ሰላም፣ ውድና የተከበራችሁ የወርቅ የዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩ ሰላምታዬን አቀርባለሁ ማለት ነው። ዛሬ እንግዲህ ከጓደኛዬ ጋር የመጣሁት ከውዷ ጓደኛዬ ጋር እኛ እንግዲህ ጓደኛዬ ጋር የመዳም ቅመሞችን ራሷን ታስተዋውቅላችሁ እስኪ። ሰላም የወርቅዬ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ወርቅዬ ጋር ባንድ የምንሰራው እንጎቻ እባላለሁ። ያው የመዳም ቅመም ነን። አዎ። እና ደግሞ ያው የተወሰነ ካሜራ መፍራት ምናምን ነገር አለ። ቀስ እያልን እናስተካከላለን ማለት ነው። የምናስተካክለው ነገር ካለ መምከር፣ አስተያየት መስጠት ትችላላችሁ። እኛ እንቀበላለን ማለት ነው። ዛሬ የመጣ ነው ምንድነው መሰራችሁ? ጥያቄ ነው የምጠይቃት። ጓደኛዬን ጠይቃታለሁ። እስኪ ምን ትመልሳለች የሚለውን አብረን እናየዋለን። እንግዲህ እሺ እንጎቹ ወርቅ ዩቲዩብ አክብረሽኝ ቃለ መጠይቅ ስላደርግሽ ስልሽ እሺ ስላልሽኝ አመሰግናለሁ። እኔም ስለጠየቅሽኝ አመሰግናለሁኝ። ኦኬ። እና ዛሬ ጥያቄ ነው የምጠይቅሽ ማለት ነው። በኛ በራያ ማህበረሰብ ማለት ነው እንደዚህ ዝም ብለን በቃ ወጣ ወጣ ስንል ምናምን አለ አይደለ? ዝም ብለን ብድግ ብለን አሁን ያለነው ስደት ነው ታውቂያለሽ። እንደሚሸመጠጥ ምናምን ታውቀው ነበረ። በቃ ወድቆ የሚለቀም ብር ዝም ብሎ የሚሸመጠጥ ነው የሚመስልሽ የነበረው ማለት ነው። ዝም ብሎ የሚሸመጠጥ መስሎኝ ነበር የመጣሁት። ነገር ግን እንደዛ ብሎ አልጠበቀኝም። እና ታዲያ እንደዛ ብለሽ ነበር የምታስቢው? ስትመጪ ምን አይነት ገጠመሽ? እንዴት አገኘሽው ሀገሩ? እስኪ ከመጣሽ ያው አሁን ወደ ኦልሞስት 3 አመት ምናምን እያረግሽ ነው። በ3 አመት ውስጥ ምን አይነት ነገር ገጠመሽ? እንዴት ነው በቃ ስራ እንዴት ነው የሚገኘው ምናምን በቃ ያለው ሁኔታ እስኪ ንገሪኝ። እንዴት ነው አንቺ? እኔ ስመጣ ከመጣ 3 አመቴ ነው። 3 አመት ከምናምን ይሆነኛል። ግን እንደዚህ ያልጠበቅኩት ነበር። በጣም ስራ በዛና ደግሞ ብቻ ይከብዳል። እንደጠበቅኩት አይደለም እና ቤተሰቦች ይቅርታ እንግዲህ ለካሜራም አዲስ ስለሆነች ችግር የለውም። ዛሬ እንደዛ ብር የሚለቀም እስኪ ብትቀበይ ብር የሚለቀም ነበር የሚመስልሽ? ብር የሚለቀም ነበር የመሰለኝ ስመጣ፣ ግን ነገር ግን እንደዛ አይደለም። እና አገር እያለሽ አሁን ወደዚህ ሀገር ልመጣ ነው ምናምን ብለሽ ለቤተሰቦች ስትደውይላቸው እነሱ እዛ ሁኝ ምናምን ሲሉሽ ምን ይሰማሽ ነበር? ሀገር እያለሁኝ ወደዚህ ሀገር ልመጣ ነው ስላቸው ለራሳቸው ዘና ያለ ኑሮ እየኖሩ ለራሳቸው ሊቀሩ ነው የመጡት። አንድ በዚህ ሀገር ስመጣ ቀይ ሆናለሁኝ፣ ፀጉሬን አሳድጋለሁ፣ ለራሴን ብር ሽምጥጥ አድርጌ ለቤተሰቦች ስመጣ ብዙ ቃል የገባሁት ቢስ እንትን ነበር ያለው ምናምን ብዬ ነው የመጣሁት። ነገር ግን አልተሳካም። ምክንያቱም በዚህ አጋጣሚ አያይዤ የምጠይቅሽ ማለት ነው አሁን ወደ ሀገር ስንመጣ ማለት ነው የሆነ የሚደርስ አይመስለንም እና የሆነ በቃ እኔ እኮ ሳኡዲ ስገባ እንዲህ አይነት ስለት እሰጣለሁ ምናምን የሆነ ወርቅ እገዛለሁ ሁሉ ወርቅ እንግዲህ ውድ ነው። እኔ እዛ ሀገር ከገባው ወርቅ እገዛለሁ ሁሉ እንላለን። ግን አይደለም ወርቅ እድሉ ከተገኘና ስራ ከገጠመሽ አይደለም ወርቅ ብዙ ነገር ትለውጫለሽ። ብዙ እህቶቻቸው ወንድሞቻቸው የተለወጡ አሉ። እንደገና ደግሞ ምንም ሳይለወጡ በሽታ ይገዟል። ህይወታቸው አልባሌ ይሆናል። አለ አይደለ? አይሳካም። ግን አሁን አንቺ የዛኔ ስትወጪ እየተሳልሽለት ነበር ወይ? እንደገና ደግሞ ስለትሽን አስገብተሻል ወይ? ስለት ስልሽ የቤተ ክርስቲያን ምናምን ሳይሆን እንደዚህ የሰፈር አሁን የሰፈር ሰው ማለት ነው
የሰፈር ሰው ያልተሳልኩት የለም እንዳለ ሰውን ሁሉን ህዝብ የተሳልኩለት መንደረኛውን ማለት ነው። መንደረኛውን መኪና ገዛላችኋለሁ ከገባሁኝ ስንት መኪናንም ገዛላችሁ ምናምን ያልኩት ግን አንዱም አልተሳካም። አላኩላቸውም ገና ነው እነሱም እየጠበቁ ነው። እነሱ እየጠበቁ ነው። እሺ አሁን አንቺ ማለት ነው እዛ አገር ቤት ሆኖ ወደዚህ ሀገር እንምጣ ብለው ለሚያስቡ ምን ትመክሪያቸዋለሽ? እውነት ስሬትሊ ማለት ነው ሀገር ቤት ነው ወደዚህ ሀገር ለመምጣት የሚያስቡ አንድ ሀገራቸው ይቀመጡ ባይነኝ። አንድ በዚህ ሀገር ስራም የለም፣ ስራም ጥፋን፣ ሞትም እየበዛ ነው፣ ወንድሞቻችን ልጆቻችን እያለቁ ነው እና ደግሞ መንገዱ አስከፊ ሆኗል። በቃ ሀገር ሁሉም ነገር በሀገር ያምራል። ለምን ሻይ ሽጣን ራሱ ከሀገራችን አንኖርም ባይነኝ እና በሀገራቸው ቢቀመጡ እንደ ሀሳብ ትያለሽ እመክራለሁ። እና ብር ደግሞ እኛ እንደምንስበው እየተሸመጠጠ ሳይሆን ያው በስንት ልፋት ነው የሚገኘው። በዛ ላይ ስራ ማጣት አለ፣ ብዙ ነገር አለና አሁን አንቺ አገር ቤት ያለሽ ብር እንደሚሸመጠጥ ነው የምታስቢው። ሁሉ ነገር አልጋ ባልጋ ነው ብለሽ ነበር የምታስቢው። አሁን ስትመጪ ግን ያገኘሽው ሌላ ነው እና አሁን እዛ እንደዛ ነው የሚያስቡት። እንደዛ አትስቡ በያቸው እስኪ። እዚህ በጣም ከባድ ነው ሰርቶ ለመኖር፣ በጉልበታችን ሰርተን ለመኖር ራሱ እያይሽ ነው ብዙ ነገር እያስተናገርን ነው። ሁላችንም ሀገር እያለን እዚህ ሀገር ብር እንደሚሸመጠጣ ቤተሰብ ምናምን አትምጡ ሲሉና አረ ለራሷ ዘና እያለኝ ለራሷ እንደዚህ እየሰራኝ እንደዚህ እያደረገኝ ስለምንም ለራሷ ብር እየሸመጠጠኝ ለራሷ ፀጉር አድጎላት ምናምን ነው የምንለው። የሰውን እድገት ነው እንጂ የምናየው የሚያልቀውን ሰው ስለማናይ እንዳትመጡ ባይ ነኝ እና ይሄን ይመስላል። ሌላም ኦኬ። በዚህ አጋጣሚ ማለት ነው ለወርቅ ዩቲዩብ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ኮሜንት አስተያየታችሁን ስጡ በይ። ምን ትያቸዋለሽ? ወዶቼ ሰብስክራይብ ላይክ ሼር እያደረጋችሁ ከቤት እየሰጣችሁ አበረታቷታችንን ነገ ትልቅ ደረጃ ደርሳ እንደምታሳየን እርግጠኛ ነን። ኦፍ ኮርስ አሳያችኋለሁ፣ ታሳየናለይ እና እንወዳችኋለን። እሺ እና ደግሞ በቃ አሁን ማለት ነው እዛ ሀገራችን ላይ አረብ ሀገር ላሉ ሴቶች ቤተሰቦቻቸው፣ ፍቅረኞቻቸው በቃ የሆነ የራሳቸው ሰው ብራቸውን ይበላል። ማንኛው ይሻላል ታያለሽ? ብራቸውን ወንድም ቢበላ ይሻላል፣ እናት አባት ቢበላ ይሻላል፣ ፍቅረኛ ቢበላ ይሻላል ታያለሽ አንቺ። እንደገና ደግሞ ምን ትመክሪያቸዋለሽ? እንደዛ እያረጉ ብራቸውን ለሚበሉ እህቶቻችን ማለት ነው። እንደኔ ሀሳብ ለቤተሰብ ነገሯ ስትወድቅ ስትል ያነሳን ግን ወንድ ግን በቃ አንቺ እስከወደቅሽ ነገሯ ሌላ ሴት እንደሚያገባ ነው እንጂ አንቺን አያነሳሽም። እና ደግሞ ሁሉ ሰው እርግጥ አንድ አይደለም። ነገር ግን ማን እንደ ቤተሰብ ነው። ምን አለም ጠቀመንም አልጠቀመንም ቤተሰብ ነው እንትናችን እና ወዳችኋለን። የዛሬ ቆይታችን ይሄን ይመስል ነበረ። በቀጣይ ቆይታ እስከምንገናኝ ቸር ሰንብቱልኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችሁ